ሂውመን ራይትስ ዎች የኢትዮጵያ መንግስት ከምርጫው አስቀድሞ ጋዜጠኞች ላይ የሚያደርገው አፈና ተጠናክሯል የሚል ሪፖርት አውጥቷል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሂውመን ራይትስ ዎች የኢትዮጵያ መንግስት ከመጪው አጠቃላይ ምርጫ አስቀድሞ ገለልተኛ ድምጾች ላይ የሚያደርገውን አፈና አጠናክሯል ሲል ከሷል። የመንግስት የጸጥታ ኃይሎች ከነሐሴ አንስቶ በርካታ ጋዜጠኞችና የመገናኛ ብዙሃን ባለሙያዎችን በዘፈቀደ እንዳሰሩ አስታውቋል። የሰብአዊ መብት ተሟጋቹ ተቋም ይህንን ክስ ያቀረበው በሀገሪቱ የጨመረውን የጋዜጠኞች እስር በተመለከተ ሰኞ መስከረም 12 2018 ዓ.ም ባወጣው መግለጫ ነው። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተሩ የኢትዮጵያ ባለስልጣናት ገለልተኛ ዘገባን ለማፈን እንደ አዲስ ጥረት የጀመሩት ተጠያቂነትን ለማስቀረት ነው በማለት እንደተናገሩ በመግለጫው ላይ ተጠቅሷል። የኢትዮጵያ መንግስት የጸጥታ ኃይሎች ከነሐሴ ወር ጀምሮ በዘፈቀደ በርካታ ጋዜጠኞችና የመገናኛ ብዙሃን ባለሙያዎችን እንዳሰሩ ሂውመን ራይትስ ዎች በመግለጫው አስረድቷል። ቢያንስ 6 የመገናኛ ብዙሃን ባለሙያዎች በዘፈቀደ መታሰራቸውን የገለጸው የሰብአዊ መብት ተሟጋቹ ተቋም ከነዚህ ውስጥ ከሰው እንዳይገናኙ የተደረጉ ወይም ያለ ክስ ለረጅም ጊዜ የታሰሩ እንዳሉ አስታውቋል። ይህ ሁኔታ በኢትዮጵያ የመገናኛ ብዙሃን ነጻነት ላይ ስጋት እንዳስከተለ በመግለጫው ተጠቅሷል። በ2018 ከሚካሄደው ሀገራዊ ምርጫ አስቀድሞ ሁሉንም ሰው ነፃና ንቁ የሆነ መገናኛ ብዙሃን የማግኘት መብቱ ይበልጥ ወሳኝ ነው ሲልም አሳስቧል። የሰብአዊ መብት ተሟጋቹ በነሐሴ ወር ለተፈጸሙ እስሮች በቀዳሚነት የጠቀሰው ማሳያ በፌዴራል ፖሊስና ሲቪል በለበሱ የጸጥታ ኃይሎች ለእስር የተዳረጉትን 3 የሸገር ሬዲዮ ጋዜጠኞችን ጉዳይ ነው። የሬዲዮ ጣቢያው ዋና አዘጋጅ የሆነው አንጋፋው ጋዜጠኛ እሸቴ አሰፋ በተያዘበት በዕለቱ የተለቀቀ ቢሆንም አርታኤዋ ትዕግስት ዘሪሁንና ዘጋቢዋ ምንታምር ጸጋው ላለፉት 20 ቀናት በእስር ላይ ናቸው። ጋዜጠኞቹ በቁጥጥር ስር የዋሉት የሕክምና ባለሙያዎች ለመንግስት ያቀረቡትን ጥያቄዎችን በተመለከተ የሰሩት ዘገባ ጋር በተያያዘ እንደሆነ ሸገር ሬዲዮ የዛሬ ሳምንት አርብ ዕለት ባወጣው መግለጫ አስታውቋል። ጋዜጠኞቹን በቁጥጥር ስር ያዋለው ፌዴራል ፖሊስ ያሰራጩት ዘገባ በሕግ የተከለከለ ይዘት ያለውና የሽብር ድርጊት ነው በማለት ለፌዴራል ከፍተኛ ፍርድ ቤት እንደገለጸም ይፋ አድርጓል። ፍርድ ቤት ጋዜጠኞቹ በ50,000 ብር የገንዘብ ዋስትና እንዲለቀቁ ቢወስንም መርማሪ ፖሊስ ይግባኝ በመጠየቁ ለሰኞ መስከረም 12 ቀጠሮ መሰጠቱን ገልጾ ነበር። በዕለቱም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስ እንዲፈቱ የስር ፍርድ ቤት የሰጠውን ውሳኔ አጽድቋል። በዚህም መሰረት 2 ጋዜጠኞች መፈታታቸውን ሰምተናል። ይህንን ሂደት በተመሳሳይ በመግለጫው ያብራራው ሂውመን ራይትስ ዎች የወታደር ዩኒፎርም ለብሰው ነበር የተባሉ ሰዎች ከመኖሪያ ቤቱ የተወሰደውን የሪፖርተር ጋዜጠኛ ዮናስ አማረ ጉዳይንም አንስቷል። በኦሮሚያ ክልል ሸገር ከተማ ኮዬ ፈጬ ክፍለ ከተማ ከሚገኘው ቤቱ በምሽት የተወሰደው ጋዜጠኛ ዮናስ ለ10 ቀናት ያለበት ሳይታወቅ ከቆየ በኋላ መለቀቁን ሪፖርተር ጋዜጣ ማሳወቁ ይታወቃል። በዚያው ወቅት ታስሮ በተመሳሳይ የተለቀቀው ጋዜጠኛ አብዱል ሰመድ መሐመድም ያለበት ሳይታወቅ 11 ቀናትን አሳልፏል። የሶማሌ ክልል ቴሌቪዥን ጋዜጠኛ የሆነው ከድር መሐመድ እስማኤልም ነዋሪዎች በክልሉ መንግስት ላይ ቅሬታ ሲያቀርቡ የሚያሳይ ቪዲዮ በጣቢያው ማህበራዊ ሚዲያ ገጽ ላይ ከለጠፈ በኋላ በቁጥጥር ስር መዋሉን ገልጿል። ጋዜጠኛው ነሐሴ 3 2017 ዓ.ም አንድ ጊዜ ፍርድ ቤት ቀርቦ የነበረ ቢሆንም ከአንድ ወር በላይ ለሚሆን ጊዜ በድጋሚ ያለመቅረቡን አስረድቷል። ሂውመን ራይትስ ዎች በኢትዮጵያና በዓለም አቀፍ ሕግ መሰረት ባለስልጣናት ያሰሩት ወይም የያዙት ሰው በቁጥጥር ስር እንዳለ ማሳወቅ እንዳለባቸው በዛሬው መግለጫ ጠቅሷል። ባለስልጣናት የያዙት ግለሰብ ነፃነቱን እንዲያጣ ስለመደረጉ ዕውቅና ለመስጠት ፈቃደኛ የማይሆኑ ከሆነ ወይም ዕጣ ፈንታውን ወይም ያለበትን የደበቁ ከሆነ አስገድዶ መሰወር እንደሆነ መግለጫው አስፍሯል። መንግስት በጋዜጠኞች ላይ መገናኛ ብዙሃን ላይ የሚፈጽሙ ማስፈራሪያ ከጥር ወር ወዲህ መጨመሩን የገለጸው መግለጫው መጋቢት ወር ላይ በኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ 7 ጋዜጠኞች ታስረው እንደነበር ጠቅሷል። ሚያዝያ ወር ላይ ደግሞ የአዲስ አበባ ፖሊስ የአዲስ ስታንዳርድ ቢሮን መበርበራቸውን፣ 2 ጋዜጠኞችን ለጥያቄ መውሰዳቸውን እንዲሁም የመገናኛ ብዙሃን በርካታ የኤሌክትሮኒክስ መሳሪያዎች መያዛቸውን ገልጿል። የአዲስ ስታንዳርድ የኤሌክትሮኒክስ መሳሪያዎቹ ሲመለሱ ውስብስብ የክትትል ማልዌር እንደተገጠመባቸው መግለጹንም አንስቷል። ሰኔ ላይ ደግሞ የኢትዮጵያን ኢንሳይደር መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃ በማሰራጨት በሚል ለቀናት ለእስር ተዳርጎ እንደነበር ይታወሳል። የሂውመን ራይትስ ዎች
ከቅርብ ጊዜያት ወዲህ በመገናኛ ብዙሃን ላይ እየደረሰ ያለው አፈና የጀመረው ሰፊ ትችት የቀረበበት የመገናኛ ብዙሃን አዋጅ ማሻሻያ ከጸደቀ በኋላ እንደሆነ በመግለጫው ጠቅሷል። ማሻሻያው ከዚህ ቀደም ለመገናኛ ብዙሃን ባለስልጣናት ቦርድ ተሰጥተው የነበሩ ኃላፊነቶችን በጠቅላይ ሚኒስትሩ አቅራቢነት ለሚሾሙ የመስሪያ ቤቱ ዋና ዳይሬክተር የሰጠ መሆኑንም አስታውሷል። የሰብአዊ መብቶች ተሟጋች ተቋሙ ይህ ሕግ በሲቪል ማህበረሰብ ድርጅቶች አዋጅ ላይ ሊደረግ የሚችለው ማሻሻያ የመናገርና የአስተሳሰብ ነፃነትን የሚያፍን አምባገነናዊ አሰራር መመለሱን ያመለክታል ብሏል። የተቋሙ የአፍሪካ ምክትል ዳይሬክተሯ የኢትዮጵያ መገናኛ ብዙሃንና የሲቪል ማህበረሰብ ለመጪው ምርጫ የበኩላቸውን አስተዋጽኦ እንዲያበረክቱ ለነፃና ፍትሃዊ እንጂ እስርን የሚፈሩና የራስ ሳንሱር ውስጥ የሚገቡ መሆን እንደሌለባቸው ተናግረዋል። ባለስልጣናት አሁንም አካሄዳቸውን ለመቀየርና ጋዜጠኞችና ገለልተኛ ድምጾች ላይ ያነጣጠሩትን ጥቃት ለማቆም ጊዜ ያላቸው እንዳሉ መግለጫው ላይ ሰፍሯል።